ሰላም የተወደዳችሁ የጌታ ቤተሰቦች እንደምናላችሁ የጌታ ጸጋና ሰላም ይብዛላችሁ። ዛሬ ከእናንተ ጋር ደግሞ በአዲስ ቪዲዮ ተገናኝተናል። በዚህ አዲስ ቪዲዮ ደግሞ አዲስ መልእክት ታገኛላችሁ ብዬ ተስፋ አደርጋለሁ። ዛሬ የምንፈራቸው አራት ጥቅሶች መጽሐፍ ቅዱሳችን ላይ ያልተጻፈ ወይም ደግሞ ያልተባለ ነገር የለም። መጽሐፍ ቅዱሳችን እንደምታውቁት የህይወት መጽሐፍ ነው። መጽሐፍ ቅዱሳችን የህይወት መጽሐፍ እንደመሆኑ በጣም ብዙ ነገሮች ተጽፈውበታል። በጣም ብዙ ነገሮችን ያካትታል። ከዚህ ከፍጥረት እስከ ዓለም ፍጻሜ ድረስ መጽሐፍ ቅዱሳችን ላይ ብዙ ነገሮች አሉ። ስለዚህ መጽሐፍ ቅዱስ በዚህ ምድር ስንኖር ስንቅም ነው፣ አቅምም ነው፣ ምግባችንም ነው፣ ኃይላችንም ነው፣ ምንበረታበትም ነው፣ ምንታደስበትም ነው። ማሻገሪያችንም ምንድነው ከተባለ መጽሐፍ ቅዱስ ነው። መጽሐፍ ቅዱሳችን እንደምታውቁት ከ40 ሰው በላይ የጻፈው በመንፈስ ቅዱስ ምሪት ተነርተው የጻፉት ብዙ ሰዎች አሉ። ከተማሩ እስካልተማሩ ሰዎች መጽሐፍ ቅዱሳችን ላይ መጽሐፍ ቅዱስን በመጽሐፍ አስተዋጽኦ አድርገው ቃሉ በየትኛውም ዘመን ላለና በየትኛውም ዘመን ለሚኖር ሰው የሚሰራ ሕያው የእግዚአብሔር ቃል ነው። ያም የሆነበት ምክንያት ምንድነው? ጻፊዎቹ የጻፉት ዝም ብለው ድርሰት ለመጻፍ ወይም ደግሞ ታሪካቸውን ለማስቀመጥ ብለው ሳይሆን በመንፈስ ቅዱስ ተነርተው የጻፉት መጽሐፍ ነው። ታዲያ መጽሐፍ ቅዱሳችን ላይ ብዙ ሐሳቦች ቢኖሩም እኔ ግን በጣም ልንፈራቸው የሚገቡ አራት የመጽሐፍ ቅዱስ ቃሎች የመጀመሪያ አላወቋችሁ ማቴዎስ 7:23 ላይ ጌታ ኢየሱስ ክርስቶስ በዚያን ጊዜም ይላል ከቶ አላወቋችሁም እናንተ ክፉዎች ከኔ ራቁ ብዬ እነግራችኋለሁ ይላል ማቴዎስ 7:23 ላይ። ይሄ ጥቅስ በጣም ልንፈራው የተገባ ጥቅስ ነው። ይሄ ጥቅስ ብዙዎቻችንም እንፈራዋለን ብዬ አስባለሁ። እና እነዚህ ሰዎች በሰማዩ መንግስት አሰራር ላይ ወይም ደግሞ በሰማዩ መንግስት ስራ ላይ ተሳትፎ የነበራቸው ነገር ግን በሰማዩ መንግስት የተረሱ ሰዎች ነው። ስራ ላይ ነበሩ፣ አዎ አገልግለዋል፣ አዎ እንደውም አንዳንዶቹ ምንድነው ያሉት? ጌታ ኢየሱስ ክርስቶስን በስም ትንቢት ተናግረናል፣ አጋንንት አስወጥተናል፣ በሽተኞችን ፈውሰናል፣ በጣም ብዙ ነገሮችን ተናግረዋል። እነዚህ ነገሮች በእግዚአብሔር ጸጋ ያገለገሉ ሰዎች፣ በእግዚአብሔር ጸጋ ለሰዎች ጥቅም ያዋሉ ሰዎች፣ ትንቢት የተናገረ የሚገባውን ሰው በትንቢት ያጽናና ሰው፣ ታምራት አድርጎ ሰዎች ከተቸገሩበት ነገር እንዲወጣ ያደረገ ሰው፣ በትምርቱ ሰዎችን በትምርቱ ከክፉ ነገሮች የመለሰ፣ በአጋንንት እስራት የነበረን ሰው ከአጋንንት እስራት ነፃ ያወጡ ሰዎች እንደነበሩ ይታያል። እንደኔ አይነት አገልግሎት የሚሰጡ በተለያዩ መድረኮች ላይ አገልግሎትን የምንሰጥ ሰዎች ደግሞ አለን። ነገር ግን የምናገለግልበት ጸጋ ልክ እንደዚሁ ከምንኖርበት ጸጋ ጋር ፊት ላይ ያደርግ ይገባል፣ ሊመጥን ይገባል። ብዙዎቻችን በጸጋ እናገለግላለን እንጂ ለህይወት በተሰጠን ጸጋ ደግሞ አንኖርም። ስለዚህ ጸጋው የማኖር አቅም አለው፣ ግን የጸጋውን የማኖር አቅም ጥለን በጸጋው ማገልገል እንጂ በጸጋው ህይወትን መግለጥ ላይ ብዙዎቻችን ጥሩ አይደለም። በእግዚአብሔር ስጦታ ፈቃዱን የሚገልጹ ሰዎች አሉ፣ ነገር ግን በህይወታቸው ላይ የእግዚአብሔርን ፈቃድ የማይገልጹ የእግዚአብሔርን ፈቃድ የማይኖሩ ሰዎች አሉ። ስለዚህ ጌታ ሆይ በስምህ ትንቢት አልተናገርንም፣ በስምህ አጋንንት አላስወጣንም፣ በስምህ ብዙ ታምራት አላደረግንም ይሉኛል፣ እኔ ግን ሂዱ እናንተ ክፉዎች አላውቃችሁም እላቸዋለሁ ነው የሚላቸው። ስለዚህ የአገልግሎት ታይትላቸው ወይም የሰጡትን አገልግሎት መዘርዘር ብዙ ጥቅም የለው። በሰማይ የሚጠቀስ አንድ ነገር ያስፈልጋል። እንደ እግዚአብሔር ፈቃድ ኖርሃል ወይ? እንደ እግዚአብሔር ፈቃድ ተመላልሰሃል ወይ? አላወቅኳችሁም የሚለው ቃል በነገራችን ላይ አለመተዋወቅን አያሳይም። ይተዋወቁ ነበረ። እነዚህ ሰዎች ጌታ ኢየሱስ ክርስቶስን በአንድ ወቅት ተቀብለዋል። ጌታ ኢየሱስ ክርስቶስን ወደ ህይወታቸው አስገብተዋል። ነገር ግን ህይወትን ጥለዋል። በመጨረሻ ላይ ምን ተብለዋል? አላወቅኳችሁም ተብለዋል። ሐዋርያ ጳውሎስ ሲናገር እንደዚህ አለ፣ ነገር ግን ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ስጋዬን አስገዛዋለሁ እጎስመዋለሁ እያለ በአንደኛ ቆሮንቶስ 9:27 ላይ ይናገራል። መጣል እንዳለ ማሰብ በጣም ይከብዳል አይደል? መጽሐፍ ቅዱሳችን ላይ አያስፈራም ይሄ ቃል? መጣል እንዳለ ማሰብ፣ አላወቅኳችሁም መባል እንዳለ ማሰብ በጣም ያስፈራል። ራሳችንን መግዛት፣ ራሳችንን መያዝ በጣም አስፈላጊ ነገር ነው። አገልግላችሁ በእግዚአብሔር ቤት ብዙ ተመላልሳችሁ በመጨረሻ ላይ ግን አትታወቁም መባል በጣም አስፈሪ ቃል። ሁለተኛው በመጽሐፍ ቅዱሳችን ላይ የሚያስፈራው ቃል ምንድነው ካላችሁ ነፍሰ ገዳይ ነህ የሚለው ቃል። ይሄ በአንደኛ ዮሐንስ 3:15 ላይ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ከጌታ ኢየሱስ ክርስቶስ ጋር ያሳለፈ የገለጠልን ትምህርት ነው። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ነፍሰ ገዳይም የዘላለም ሕይወት እንደሌለው ታውቃላችሁ። ይሄ ደግሞ የክርስትና ሕይወት መሰረት የሆነውን ፍቅርን የሚያሳይ። የክርስትና ሕይወት መሰረቱ ምንድነው ካላችሁ ፍቅር በሕይወታችን ከሌለ ወንድማችንን የምንጠላ ከሆነ ሳይታሰብ የሚሰራ ኃጢአት አለ። እንደምታውቁት ሆን ተብሎ የሚሰራ ኃጢአት አለ። ሆን ተብሎ ከሚሰራ ኃጢአቶች መካከል ምንድነው ካላችሁ ወንድምን መጥላት። ስለዚህ ጥላቻ ነፍሰ ገዳይነት ነው።
በብሉይ ኪዳን እንደምታውቁት አንድ ሰው ነፍሰ ገዳይ የሚባለው መቼ ነው ካላችሁ አንድ ሰው አግኝቶ ቀጥቅጦ በተለያየ ሁኔታ ከገደለ ነፍሰ ገዳይ ነው ይባላል። ለምሳሌ በዘፍጥረት መጀመሪያ የመጀመሪያው ነፍሰ ገዳይ ማን ነው? ቃየል ነው። የመጀመሪያው ነፍሰ ገዳይ ቃየል ነው። አቤልን ምን አደረገው? መጀመሪያ ተመቀኘበት አይደለ? መጀመሪያ ቀናበት፣ መጀመሪያ ጠላው። ከዛ በኋላ ምንድነው ያደረገው? ወደ ሜዳ እንሄዳለና ቀጥቅጦ ገደለው ነው የሚለው መጽሐፍ ቅዱሳችን። ሜዳ ላይ ሄዶ ጉልበቱን አሳይቶ ገደለው። አሁን ነፍሰ ገዳይ ለመባል ጉልበትህን ማሳየት ላይ ተጠብቅብህ ይችላል። አረኔ ሰው ገድዬ አላቀም ልትል ትችል ይሆናል። እኔ የሰው ዝንብ እንኳን እሺ ብዬ አላቀም ሰው ነክቼ አላቀም ልትል ትችል ይሆናል። በጣም ጥሩ ነው። በጣም ቆንጆ ነገር ነው። ከሰው ጋር ለመጣላት በጣም ቆንጆ ነገር ነው። የሰውን መብት አለመንካት በጣም ጥሩ ነገር ነው። ስለዚህ የሰውንም ዝንብ አለመንካት በጣም አሪፍ ነገር ነው። አሪፍ ነገር የሰው መብት ማክበር በጣም ጥሩ ነገር ነው። ግን አንድ ነገር ልንገር፣ በውስጥ ጥላቻ ካለ ግን ነፍሰ ገዳይ ነው። በውስጥ ጥላቻን የምታበረታታ ከሆነ በውስጥ ጥላቻን ይዘህ የምትጓዝ ከሆነ ምን ይሰራል? ነፍሰ ገዳይ ነህ። ወንድሜ ቃየል አቤልን በገደለበት ሁኔታ አንተም ነፍሰ ገዳይ ተብለ መዝገብ ላይ መመዝገብ አይቀርም። ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው ቃል ሁሉ ጊዜ በጣም ያስፈራኛል። በጣም ያስፈራኛል። ጥላቻ በህይወታችሁ የለም? ጥላቻ በሚምጠሉት ሰው በህይወታችሁ የለም? በእውነት ራሳችሁ ልትፈትሹ ያስፈልጋል። በእውነት ራሳችንን ልንፈትሽ ያስፈልጋል። ጥላቻ ክፉ በሽታ ነው። ይሄ ቃል ለምንድን ነው የሚያስፈራን ካልን የምንጠላ ሰዎች ካልን ይሄ ቃል ያስፈራል። ጥላቻ ከሌለባችሁ በእውነት እላችኋለሁ ይሄ ቃል በጣም ነው ደስ የሚለው። ቅድም ያነሳሁትም ቃል በጣም ነው ደስ የሚለው። በትክክለኛው የእግዚአብሔርን ፈቃድ እየፈጸሙ ለሚሄዱ ሰዎች ያ ቃል ያስፈራል። የእግዚአብሔርን ቃል ለማይፈጽሙ ሰዎች ግን ያ ቃል ያስፈራል። ፍቅር የሌለው በሞት ይኖራል ስለሚል መጽሐፍ ቅዱስ ፍቅር ከሌለን የምንኖረው በምንድን ነው? በሞት ነው። የህይወት አምላክ ኢየሱስ ክርስቶስ ምንድነው? ፍቅር ነው ራሱ። እግዚአብሔር ራሱ ምንድነው? ፍቅር ነው። እኛ የእግዚአብሔር ልጆች ከሆነ የእግዚአብሔር ባህሪ ከተካፈልናቸው ባህሪዎች መካከል እግዚአብሔር ለልጆቹ ካካፈላቸው ባህሪዎች መካከል አንደኛው ምንድነው ካልከኝ ፍቅር ነው። በፍቅር ምትኖር ከሆነ በህይወት ትኖራለህ። በፍቅር ማትኖር ከሆነ በህይወት አትኖርም ማለት ነው። ፍቅር ከሞት ወደ ህይወት መሻገራችን ምልክት እንደሆነ ሐዋርያው ዮሐንስ ይነግረናል። የተወደዳችሁ ቤተሰቦቼ ጥላቻ በውስጣችሁ አለ? ጥላቻ በውስጣችሁ ካለ ፈጽሞ ቶሎ ብላችሁ አስወግዱት። ምክንያቱም ነፍሰ ገዳይነት ነው። ነፍሰ ገዳይነት ደግሞ የእግዚአብሔርን መንግስት ሊያስወርስ አይችልም። የነፍሰ ገዳዮች የእግዚአብሔር መንግስት ሊወርሱ አይችሉም ተብሎ ተጽፏልና አረ በስራ ቋር ለምንድነው በኢየሱስ በሰራው ነው ምናምን ብለ ሌላ ቲዮሎጂ ውስጥ አትግባ። እውነት ላለ መጽሐፍ ቅዱስ ላይ የተጻፈው ቃል የእውነት ቃል ነው፣ የሚሰራ ቃል ነው። ሊያውም በአዲስ ኪዳን የተገለጸ እውነት ነው። ለማንኛውም ጥላቻን ከውስጥ አስወግዱ። ሶስተኛው በጣም ልንፈራው የተገባ ቃል ምንድነው? ትጠየቃላችሁ። እኔ ማቴዎስ 12:36 ላይ እኔ ግን እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። የሰው ልጅ ወንዱም ሴቱም ሕፃኑም አዋቂውም የተማረውም ያልተማረውም ሁሉም ሰው በቀን ውስጥ ሲናገር ይውላል፣ በቀን ውስጥ ሲያወራ ይውላል። ግን በቀን ውስጥ የምንናገረው ነገር ስንቶቻችን መርጠን ነው የምንናገረው? ስንቶቻችን የምንናገረው ነገር ከንቱና ግዴለሽ ንግግር ነው? ስንቶቻችን ነው ጥሩ ቃላቶች የምንናገረው? ስንቶቻችን ነው የፍቅርን ቃላት የምንናገረው? ስንቶቻችን ነው ሰዎችን የሚያስነሳ ሰዎችን የሚያበረታታ ቃል የምንናገረው? ግን በጣም የሚገርማችሁ ሁላችንም ስለምንናገረው ነገር ሁላችንም ስለምናወራው ወሬ እያንዳንዱ ነገር በሰማይ ተመዝግቧል ማለት ነው። ስለዚህ የፍርድ ቀን ምንድነው የሚሆነው ካላችሁ የፍርድ ቀን መዝገባችሁ ይመጣል። የፍርድ ቀን መዝገባችን ይመጣል። የእያንዳንዳችን እየተገለጠ የተናገርነው ንግግር በሙሉ ፊት ለፊታችን ይመጣል። መልስ ይሰጡበታል ስለሚል መጽሐፍ ቅዱሳችን መልስ ስለመሰጠበት ጉዳይ እርግጠኛ ሆነ ስለምትናገረው ነገር ተናገር። የምትናገረው ነገር ማታውቀው ከሆነ አትናገረው። የምትናገረው ነገር ማትረዳው ከሆነ አትናገረው። ከንቱ ንግግር መናገር ያስጠይቃል። ተጠያቂነት ያለበት ህይወት ነው። ተጠያቂነት ያለበት ንግግር በህይወታችን ላይ ልናደርግ ያስፈልጋል። አንድ ቀን ትጠየቃላችሁ የሚለው ቃል በጣም ያስፈራኛል። በመጨረሻው አራተኛው ልንፈራው የሚገባው ትልቁ ቃል ይሄ በጣም ያስፈራኛል። መሰናከያ መሆን ወይም ማሰናከያ ማኖር። ጌታ ኢየሱስ ክርስቶስ በማቴዎስ 18 ላይ ሲናገር እንደዚህ ብሎ ነው የተናገረው። ነገር ግን እኔን ከሚያምኑት ከነዚህ ከተናናሾቹ አንዱን የሚያሰናክል ሰው ከባድ የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባህር ተጥሎ ቢሰጥም ይሻለዋል። ባታሰናክል ይሻላል ነው። አየህ፣ ከምታሰናክል የወፍጮ ድንጋይ በአንገቱ ተጥሎ ወደ ባህር ጣሉ ይብትል ይሻላል። ማሰናከል በጣም ከባድ ነገር ነው። ለሌሎች ያለ መጠንቀቅ ህይወት ነው። የማሰናከል ህይወት ማለት ለሌሎች ያለ መጠንቀቅ ህይወት ነው። በጌታም ሆነ በእውቀት ትንሹ የሆኑትን ጠልፎ ከመንገድ የሚያስቀር ህይወት ነው። በጌታም ያልሆነውን ጠልፎ ለማስቀረት የምናደርገው ህይወት ነው። ይሄ በጣም ከባድ ነገር ነው። ሰውን ላለማሰናከል
በተጠንቀቅ መኖር ይተበቀብናል ሰውን ላለማሰናከል በተጠንቀቅ መኖር ይተበቀብናል ሐዋርያ ጳውሎስ በእምነት የደከመውን እንድንቀበለው በሚያበረታታበት በሮሜ 12 ላይ የሚያነሳው ሐሳብ በጣም ከኢየሱስ ንግግር ጋር የሚቀራረብ ነው ያንዳንዳችን ስለራሳችን ለእግዚአብሔር መልስ እንሰጣለን እንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራራ ይልቁን ግን ለወንድም እንቅፋት ወይም ማሰናከያ ማንንም እንዳያኖርበት ይህንን ቁረጡ ይላል አለማሰናከልን ቆርጠን የምንመላለሰው ህይወት ነው ሰው ማሰናከል ቀላል ስራ በምግብ ሰው ታሰናከላል በንግግር ሰው ታሰናከላል ባለባበስ ሰው ታሰናከላል ሰው ማሰናከል በጣም ቀላል ስራ አለማሰናከል ግን በጣም ከባድ ስራ ስለዚህ ላለማሰናከል ቆርጠን መንቀሳቀስ መቻል አለብን የተወደዳችሁ ቤተሰቦቼ ክርስቶስ የሞተልን ሰዎች በርካሽ ነገሮች እንዲሰናከሉ አይደለም ሰዎች የእግዚአብሔር መንግስት እንዲወርሱ ነው ሰዎች ወደ እግዚአብሔር መንግስት እንዲመጡ ነው ስለዚህ ማሰናከያ ማኖር መሰናከልን መኖር መሆን በጣም ያስጠይቃል የተወደዳችሁ ቤተሰቦቼ አራቱን ቁም ነገሮች አራቱን ልንፈራቸው ወይም ደግሞ የምንፈራቸው የእግዚአብሔር ቃሎች አካፍያቸው ተጨማሪ የምንፈራቸው ጥቅሶች ናቸው የምትሏቸው ኮሜንት ላይ አስቀምጡልኝ እኔ ደግሞ አያቸዋለሁ እኔ መማርባቸዋለሁ ሌሎችም ይማሩበታል ታዲያ በነገራችን ላይ እነዚህ አራቱን ያነሷቸው ነገሮች የሚያስፈራቸው ለማን ነው ካላችሁኝ ይሄንን በትክክል ለማይኖሩ ሰዎች እነዚህ አራቱ ነገሮች ያስፈራሉ በትክክል ለሚኖሩስ እንዴት ሊያስፈራ ይችላል በትክክል ለሚመላለሱስ እንዴት ሊያስፈራ ይችላል ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን አብራችሁን እንድታገለግሉ አበረታታችኋለሁ የጌታ ጸጋና ሰላም ይብዛላችሁ